ما يصلح كوبرو من نوتاك على وما أضلنا الشيطان الرجيم قل يا أهل الكتاب لم تصدون عن سبيل الله من آمن تبغونها عوجا وأنتم شهداء وما الله بغافل عما تعملون يا أيها الذين آمنوا إن تطيعوا فريقا من الذين أوتوا الكتاب يردوكم بعد إيمانكم كافرين وكيف تكفرون وأنتم تتلى عليكم آيات الله وفيكم رسوله ومن يعتصم بالله فقد هدي إلى صراط مستقيم يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون واعتصموا بحبل الله جميعا ولا تفرقوا وألف بين قلوبكم فأصبحتم السلام عليكم ورحمة الله وبركاته. دعوتوتا في دعوتوتا مرشو ونوغا بوليسا خيا خلاقت نبرت أجرتنا بوليسا مسلمة يوتيوبر نجاح ميديا خنجامو نجاح ميديا سكدي هذني سبسكرايب كوتن يوتيوبرا استي من أروميا تجلاد. السلام عليكم ورحمة الله وبركاته. دعوت كم ترتب لقيها أنا جونيور محمد يا ليك الثلاث نجاح ميديا أبا نجاح ميديا دي يا إن شاء الله زاري وندمي ناقين شو تاكا ما شاء الله إنجري إسلام دزينو بسون كلي أبو ثاني كلي وتاركو أتأمرنا الحمد لله نا زاري سيشان على تكين شالو كلها شو يعني تكتايو شو كلها شو سبسكرايب أركوت أبرتاكوت
ኢንሻአላህ ጥሩ ነገር እንደምትለቅ ተስፋ አደርጋለሁ ኢንሻአላህ ያው ሰብስክራይብ ያደርጋችሁ ተበረታቱ ነው ነገር ፈልጋለሁ ማለት ነው ከዛ ባሻገር አሁን ያለው የኢፍጣር ፕሮግራም የሚመስለው ዝናብ ይጣል ነበር በነገራችን ላይ አሁን ነው ትንሽ ያባራው ግን አልহামዱሊላህ ረብል ዓለሚን አዲስ አበባ ሙስሊም ያው ዝናብ ሳይበግረው ኢፍጣር ፕሮግራሙ ላይ ተገኝቷል ማለት ነው ኢንሻአላህ ያምናውም ደስ የሚል ነበር ዘንድሮም ደስ የሚል ነበር ገና በጣም ብዙ ሰው እየመጣ ነው ገና ዝናብ እየጣለ ግን ብዙ ሰው እየመጣ ነው ኢንሻአላህ ኢፍጣር ፕሮግራም ደግሞ ጨርሰን ያው ምን ያዩ ይሆናል ማለት ነው ኢንሻአላህ በሌላ ነገርም ተገናኝተን አብረን ለመስራት ኢንሻአላህ ነገራችኋል ድሬዳዋ መጣለኛል ኢንሻአላህ ሲመጣ ደግሞ እናንተ ጋር እናርፋለን ኢንሻአላህ eega hordoftoota fi daawwattoota keenya kunnoo gaabbuleessa xiyya kan muslimaa Najah miidiyaa irra hojjeta subscribe 200 ol qabanii miidiyaa isaaniillee deemaa subscribe godha anis isaan kanaas dhufee wal arguudhaaf carraa guddaan qabaa hedduun gammadee akkanumatti kunnoo iftaarri magaalaa Finfinnee kana fakkaata የተከበራችሁ ሚኒስትሮች በየደረጃችሁ ያላችሁ የተከበራችሁ የተለያየ የመንግስት የሥራ ኃላፊዎች ዲፕሎማቶች ታላላቅ የሃይማኖት አባቶቻችን መሻይኾቻችን ዑለሞቻችን ሁላችሁ እንዲሁም ከሁሉም በላይ ይሄ ታላቅ ህዝብ እንኳን ለዚህ ፕሮግራም በሰላም አደረሰን አደረሳችሁ አልহামዱሊላህ እንግዲህ ዛሬ ይህንን ታላቁን የጎዳና ላይ ኢፍጣር ሁለት በዚህ በአማረ መልኩ እንድናከብር አላህ ፈቅዶ በመቀጠል ይሄ ፕሮግራም እንዲሳካ በሁለንተናዊ ድጋፍ ከላይ እስከ ታች ያሉ የመንግስት አመራሮች የጸጥታ መዋቅሮች ላደረጉትና እያደረጉት ላለው ትብብር አሁንም ክብር አለን እናመሰግናቸዋለን በህዝቡ ስም እናመሰግናለን ይሄ ከኢድ እስከ ኢድ መርሃ ግብር ሲጀመር እንግዲህ በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ኢድን በሀገራችሁ ስገዱ ብለው ውጭ የሚኖሩ ኢትዮጵያና ትውልድ ኢትዮጵያኖችን ሲጠሩ ኢድ ሁልጊዜ በየዓመቱ የምንሰግደው ሶላት ነው ጊዜውን ጠብቆ የሚመጣ ነው ከመሆኑም ጋር ግን ሁላችንም በሀገራዊ ስሜት በባለቤትነት ሀገር እያለፈችበት ካለው ጉዳይ አንጻር የጋራ አንድነታችንን በምናሳይበት ሁኔታ ሁላችንም ተሰብስበን እንደ ሀገር እንድናከብር የጋራ የሆነ ነገር እንዲኖረን የበለጠ ጥንካሬያችን እንድናሳይ ድጋፍ ስለተደረገ አሁንም እናመሰግናለን በመቀጠል እንግዲህ በዚህ የአንድነት ማዕድ ጎዳና ላይ ወጥተን የተቸገሩ ወገኖቻችን ጎዳና የህይወት ቤታቸው ያደረጉ ወገኖቻችንን የእነሱን ህይወት በመጋራት አንድነታችንን በማክበር እስላም በሚያዘው መልኩ ተባብረን ተከባብረን ተሳስበን በዚህ ፕሮግራም ላይ ከተለያየ ክልልና የአስተዳደሮች የመጡ የሥራ ኃላፊዎችና አመራሮች አሉ ከብዙ ቦታ መጣችኋል እንዲህ እንዲያምር እንዲህ እንዲደምቅ አድርጋችኋል አላህ ያክብራችሁ እንግዲህ ይህንን የረመዳን ጾም የበለጠ የምንጠቀምበት አላህ አድርጎ ፈተናዎቻችንን ቀንሶ
ሰሞኑን ልባችን ተሰብሯል፣ አንገታችን ተደፍቷል፣ ውስጣችን አዝኗል። መሆን የማይገባቸው ነገሮች ሆነዋል። እንደ ሀገር እንደ ማህበረሰብ ሁላችንም በመተባበር እውቅና በመስጠት በመተሳሰብ ስንኖርባት ነው ሀገር ነገም የተሻለ ሆና ለትውልድ የምታልፈው። በየትኛውም ጊዜ ነውረኛ ተግባር የሚፈጽሙ አካላት ምንም ይሁን ማንነታቸው ወንጀለኞች ናቸው፣ በህግና በስርዓት ሊዳኙ ይገባል። መንግስት ይህን የማስከበር ስራ እየሰራ ስላለ አሁንም ከመንግስትና ከጸጥታ መዋቅሩ ጋር በመሆን በሰላም ጉዳዮቻችን መፍትሄ እንዲያገኙ ያዘንባቸው እንዲታከሙ ሁላችንም በሰላም የምንታወቅበት ባህል ያለን ያን መስመር ይዘን እንድንሄድ ነው አደራ የምንለው። ከዛ ባለፈ እንደ ሀገር አሁን የምንቀጥለው ጥፋት የሚያጠፋ አካል ሲያጠፋ ጥፋትን በመድገም አይደለም ውጤት የሚመጣው። ነውርን በነውር አናክመው፣ ጥፋትን በጥፋት አናድነው። እስልምናችን እንደሚያዘን የራሳችን የሆነ መለያ ማንነት አለን። ያንን መሰረት ተከትለን ነው የምንሄደው። እንደ አጠቃላይ ዛሬ ይህንን ያማረ ይህን ያክል ህዝብ ያለበትን የኢፍጣር ፕሮግራም በዚህ አይነት በአማረ መልኩ በሰላም ሁላችንም አክብረን ለሀገራችን፣ ለሰላሙ፣ ለህዝባችን፣ ለአንድነታችን ዱዓ አድርገን በዚህ መድረክ ላይ ከተለያዩ ቤተ እምነቶች የተወከሉ የሃይማኖት አባቶች፣ ፓስተሮች፣ ቀሳውስቶች ይህን ጥሪ አክብረው ከጎናችሁ ቆመዋል። እኛም ያምርብን እንደ ኢትዮጵያነት የሚገልጸን ይሄ ነው። ተከባብረን እውቅና ተሰጣተን ስንኖር ይሄንን እናስቀጥላለን። ጥፋቱን እንቃወማለን። እጅ ለእጅ ተያይዘን በሰላም በአንድነት ሀገር እናስቀጥላለን ነው ምለው። ለዚህ ፕሮግራም የተባበራችሁ ሁሉ ክብር ይገባችኋል፣ እናመሰግናችኋለን። በመቀጠል የተከበሩ አቶ ጃንጥራር አባይ ወደዚህ መድረክ መጥተው የዕለቱን የክብር እንግዳ መልእክት እንዲያስተላልፉልን እጋብዛለሁ። አመሰግናለሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። لا إله إلا الله، لا إله إلا الله، لا إله إلا الله። የተከበሩ አቶ ጃንጥራር አባይ የአዲስ አበባ አስተዳደር ምክትል ከንቲባ መልእክት አላቸው። እሳቸውን በጥሞና እንድትከታተሉልን በአክብሮት እንጋብዛለን። እናመሰግናለን። ندعو نائب مدينة عمدة أديس أبابا إلى هذا المسرح السيد جانطرار عباي. الله أكبر، الله أكبر. የተከበራችሁ የእስልምና እምነት ተከታይ አባቶች እና የእምነቱ አመራሮች፣ የተከበራችሁ በተለያየ ደረጃ ያላችሁ
የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ ሱልጣን አማሬባ ማዕከላችን ተገኝተዋል። የእሳቸውን አጭር መልእክት እንሰማለን። ወንድሞቻችን፣ አባቶቻችን፣ እህቶቻችን፣ መሻይኾቻችን፣ የመንግስት አካላት እዚህ የታደማችሁ ለዚህ ደስ የሚል እንደዚህ የሚያምር ፕሮግራም እዚህ የተገኛችሁ ሁላችሁም ከፍተኛ ምስጋናችን እናቀርብላችኋለን። እስላም ሰላም ነው። እስላም ሰላም ነው። እስላም ሰላም ነው። እስላም ስርዓት ነው። እኛ ሙስሊሞች ነን፣ ሰላም ፈላጊዎች ነን። ሀገራችን ሰላም፣ ህዝባችን ሰላም፣ ሁሉ ሰላም እንዲሆን እንፈልጋለን። ሰላማችን የሚያደፈርስ አካል በህግ እንቃወማለን። ማንም ከማን አይበልጥም። ሁላችን እኩል ነን። ሙስሊሙ ክርስቲያኑ የዚች ሀገር ዜጋ ነው። ሁላችን ጩኸና ዛሬ አልጮህ መቼ ልጮህ